ኢራን ላቀረበችው የሰላም እቅድ ከአሜሪካ ምላሽ ማግኘቷን የሀገሪቱ ብሔራዊ መገናኛ ብዙሃን ዘገቡ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ የሰጠችው ምላሽ በፓኪስታን በኩል እንደደረሳቸውና እየተመለከቱት መሆኑን መናገራቸውን ታስኒም ዜና ወኪል ዘግቧል። አሜሪካ እስካሁን ድረስ ለቴህራን የሰላም እቅድ ምላሽ መስጠቷን በይፋ አላሳወቀችም። ይሁን እንጂ ፕሬዚዳንት ትራምፕ እሁድ ዕለት ለእስራኤል ካን ኒውስ እቅዱ ተቀባይነት የሌለው መሆኑን ተናግረዋል። የኢራን መገናኛ ብዙሃን የቴህራን ባለ 14 ነጥብ የሰላም እቅድ ዋሽንግተን ጦሯን ከድንበር አካባቢ እንድታርቅ፣ የኢራን ወደቦች ላይ ያለችውን እገዳ እንድታነሳ እንዲሁም የትኛውም ግጭት እስራኤል በሊባኖስ ላይ የምትፈጽመውን ጨምሮ እንዲቆም የሚጠይቅ ነው ሲሉ ዘግበዋል። እቅዱ በሁለቱ ሀገራት መካከል በ30 ቀናት ውስጥ ስምምነት እንዲደርስ ጠይቀዋል። የኢራን መገናኛ ብዙሃን አክለውም የሰላም እቅዱ ሁለቱም ይልቅ ጦርነቱን በማስቆም ላይ ትኩረት እንዲያደርጉ ይጠይቃል። መገናኛ ብዙሃኑ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይን ጠቅሰው አሁን ባለው ደረጃ ስለ ኒውክሌር ድርድር የለም ማለታቸውን ዘግቧል። ኢራን በተደጋጋሚ የኒውክሌር ፕሮግራሟ በሰላማዊ ዓላማ ብቻ የሚውል መሆኑን ተናግራለች። ዘገባው የቢቢሲ ነው።